አልহামዱሊላህ እለለለለለ ልክ የዛሬ ሳምንት ወድ የኔ ሰርግ ነው አልহামዱሊላህ ከስንት ጊዜ በኋላ ወግ ማረግ ላይ ነው ለአባቴም ደስ ይበለው ለእናቴም በተለይ ለሷ ደስ ይበላት ይሄው ከህፃንነቴ ጀምሮ እስከ 29 ዓመት እስኪሞላኝ ምንም ሳይጎልብኝ እዚህ ድረስ አድርሰውኛል ታዲያ ይህንን ሁሉ አመት ጦረውኝ ዛሬ ወግ ማረጋቸውን ላሳያቸው ነው እንዴት ደስ አይበላቸው ደስ ይበላቸው አባዬ እንደ ዘመኑ ሰው አይደለም ያሰበው ወግ ነገር ያጠባብቃል እንደውም አንዳንዴ ማይተሻለዋለች እኔ ዛሬ የ29 ዓመት ጎልማሳ ነኝ እቤት ውስጥ የቀረነው ሁለት ብቻ ነን እኔና የሁለት ጊዜ ታናሽ ወንድሜ እሱም ካምፓስ መሆኑን በጀው እንጂ አባዬ እስካሁን ድረስ ይድራው ነበር ሌሎቹ ሁላቸውም ባለትዳሮች ናቸው እኔ ዛሬ እድሜ ይግፋ እንጂ አንዳንዴ ትዳር ቢጤ ይመጣልኛል እኔ አሻፈረኝ ብዬ እንጂ ለነገሩ አባዬ ሊድረኝ የነበረው የ18 ዓመት ልጅ እያለሁ ነበር እንደውም ትዝ ይለኛል አንዴ የ23 ዓመት ታዳጊ እያለሁ ለአንድ ባለ ሀብት ሊድረኝ ሲል እጅ ከፍንጅ ያስኩትና አባ በሚቀጥለው አመት ይሻላል አባ በሚቀጥለው ወራት ስለው ይሄው እድሜ ሳላስበው እዚህ ደረሰ ለቤተሰቦችን ሸክም ሆኜ ያረፍኩት የኔ ነገር አባዬ እንቅልፍ ይነሳል እንደውም ቤቱን ሰብሰብ ብለን ከተቀመጥን አንቺ ልጅ መች ነው የምታገቢው ለምንድነው ማታገቢው ምንድነው ችግርሽ ይለኛል ምን ብዬ ልመልስለት አንዳንዴም ድንገት ስሜን እየጠራ መች ነው የምታገቢው ይለኛል አልহামዱሊላህ ያን ሁሉ ወጣ ወረድ አልፌ ይሄው የዛሬ ሳምንት ሰርጌ ነው ያውም ድል ባለ ሰርግ ዛሬ ድንገት ሳላስበው በቆምኩበት አንቺ የሉ ብሎ ሲጣራ እጭ አባዬ ደግሞ አሁንስ አበዛው ስሙትማ አሁንም እኮ ሰርጌም የዛሬ ሳምንት ነው መች ነው የምታገቢው ሊለኝ ነው እስኪ በለኝ የምን መሸማቀቅ ነው ዳራቴን ነፍቼ አባዬ የዛሬ ሳምንት ወድ ነው እለዋለሁ አቤት አባዬ ጠራኝ አልኩት በኋላ ያ የታመመው አጎትሽ ጋር እንሄዳለን አለኝ አባ ደግሞ ለዚህ ነው ማስደንገጠህ የጠራኝ ብዬ ተነበርኩበት ሐሳብ ተመልሼ እሺ አባ እንሄዳለን አልኩት የኛ የተባለ ቤተ ዘመድ አዝማድ የተሰኘው ሁሉም ተጠርቷል ሰርጌ ላይ እንዲገኝ ተጋብዘዋል በኔ በኩል ያለውንም ነገር ጨርሻለሁ አብሮ አደጎቼን የትምህርት ቤት ጓደኞቼን በሙሉ ከጎኔ ሆነዋል ለሚዜም ይሁንኝም ነገራቸው ተዘጋጅተዋል ሚዜዎቼ 4 ናቸው አጃቢዎቼ ግን ቁጥር ስፍር የላቸውም በጣም ብዙ ናቸው ሁለቱ ሚዜዎቼ ክርስቲያን ቢሆኑም ሂጃብ እንደሚያደርጉልኝ ግን ቃል ገብተውልኛል የሚዜውም ልብስ ተመርጧል የሚዜዎቹ ልብስ አቤት ሲያምር በዛ ላይ ዘመናዊነቱ ሂጃብ አስተሳሰሩስ ቢባል በቃ ሁሉ ነገሩ አሪፍ ነው ለኔ ተመችቶኛል ያምራል የሙሽራውም ልብስ ከለሩ አልተቀየረም እንጂ ከትልቀቱ ከነጣቱ ዋው ነው ስለብሰውማ ሲጻይ ሰባሪን የሚያስመስለኝ ታዲያ ምን ያደርጋል ተለብሶ አይታደር ነገር በቃ በኔ በኩል ያለው ይሄ ነው ሁሉም ነገር ጨርሻለሁ ኮፌራም ቢባል ቤታችን ድረስ መተው እንዲሰሩን ተነጋግረናል እማ ግን አሳዘነችኝ ግና ለገና በእድሜ የገፋችው አንሴ ልጇን ለመዳር ግርግሩ ወከባው ድካም ጨምሮባታል አባቴም ቢባል የራቀውን ለማቀረብ እየተሯሯጠ ነው በሰፈር ጓደኞቼ በኩል ግን የሆነ ነገር ውስጣቸው ላይ አለ ፊታቸውም ላይ ይነበባል አሁን ይህን የመሰለ ልጅ እንዴት እሺ ብላት ነው አይመጥናትም እኮ አረ እንደውም እናቱ ትሆናለች ይላሉ አንዳንዶቹ ደግሞ እቺ ከረፈፍ እዛ ሱቃቸው ጋር ቃል ተገዛ ስተንከረፈፍ ይሆናል የተገናኙት ይላሉ አንዳንዶቹ ደግሞ አራት ሂድ ይሄንን የመጨረሻ አድሏ ነው ተጠቀመበት ትንሽ ከቆየችማ የሰፈራችን አድማርሳት መስለን አይቀርም ይላሉ ይበሉ ያሉትን ቢሉስ እኔ እንደው ሐላሌን አግኝቻለሁ የኔ ራሴ የምለው ያውም የሰፈራችን ልጅ ከሱ ጋር የተገናኘ ነው እነሱ ጋር ዕቃ ስለምንወስድ ነው እሱ ነው ብዙ ጊዜ ሱቃቸው የሚጠብቀው አይደርስ የለ እሁድ ደረሰ በቃ ዛሬ ይሌለ ደስተኛ ነኝ የሌለ ቤተሰብ ቢባል የሩቅ የቅርቡ ጎረቤት ቢባል ሁሉም ሰርጌ ላይ ተገኝቷል ምግብም ቢባል በአይነት ተዘጋጅቷል እድሜ ለእናቴ ይብላኝ ለነዛ ለጓደኞቼ እንጂ ለነዛ ላሽሙረኞቹ ከወዲያ አልልታው ቀልጧል ባጃቢዎቼ በኩል ግጥምና ዜማም ተዘጋጅቷል ያው እስላማዊ እኔም ሚዜዎችን ተኳኩለን ጨርሰናል
ከጎኔ ያሉ ታጃቢዎቼ እንዲህ እያሉ ያዜማሉ። ኩሉ ሱና ነው ኩሉ ሱና ነው ማየት የሚችለው ባሉ ነው ኩሉ ሱና ነው ይላሉ። ከወዲያ በኩል ደግሞ አረ ኩሉ ማንኳለሽ በቃ ሁሉም ደስተኞች ናቸው። በእኔ ሰርግ ያልተደሰተ እንግዲህ የውስጥ ጠላቴ ነው ማለት ነው። ለኔም ለባለቤቴም የተዘጋጀልን ቦታ በጣም ደምቋል። ዲም ላይት ነሽ መብራት ነሽ በቃ ድምቅ ብሏል። እኔም የተዘጋጀልኝን ቦታ ሄጄ ያረፋልኩኝ። የህፃናቱ ጫጫታ፣ የባልቴቱ እልልታ፣ ግርግሩ፣ ወከባው ከውጭ ሆኖ ለተመለከተው አንዲት በእድሜ የገፋችን ሴት ሰርግ ሳይሆን አንድ በጣም የተከበሩ የአገር ገዥ በጣም ውብና ማራኪ ተብሎ የተነገረላት ሴት እንጂ እኔ ፊት ለፊት ቁጭ ብዬ አላፊው አግዳሚው አጨብጫቢው እልልባዩን ስመለከት ከቆየው በኋላ ሳላስበው በሐሳብ ተዋጥኩኝ። ድንገት ያየችኝ አንዲቷ ሚዜ ምን ነው ተከሽ አትጫወችም እንዴ አለችኝ። ከሄድኩበት ተመልሼ እንዳይባንንብኝ እየተጠነቀቅኩ አረኒ እየተዝናናሁኝ ነው ያውም በጣም ፈርያለሁ አልኳት። አራቱም ሚዜዎቼ ከበቡኝ። ምን ብለው እንዳሳቁኝ ግን አላውቀውም። ረጅም ሳቅሳኩኝ በጣም አስካከውኝ። ከነሱም ጋር ቆሜ ልታየና ቀለጥኩት። እማዬ አንድ ጣሳ ውሃ ላይ ጨልሳብኝ አልነቃ ብላት ሌላ ጣሳ ውሃ አምጥታ የለበስኩትን ገፋኝ ውሃውን ላይ ዳግም ጨለሰችው። ከተኛውበት ማንኜ ስነሳ ቤተሰቦቼ በግርምት ያዩኛል። ለካ ይሄ ሁሉ ህልም ነው። ሰው እንዴት በቢጃማ ተኝቶ ተሞሽሮ ይነሳል? ያውም ጣጣ ያለቀለት ሙሽራ። ምን አለ እማዬ እልልታዬን እስክጨርስ እንኳን ብትጠብቀኝ። ለነገሩ እልልታዬን በጨርስ ይሄንን ሰርግ ጨርሼ ሌላ ሰርግ መደገስ አይቀርም ነበር። እኛ ሰዎች መጀመሪያ ያመለጠንን ነገር ለመመለስ ታች ላይ ስንኳትን በእውናችንም በህልማችንም የምናየው እሱ ብቻ ነው። የምናስበውም ስለሱ ነገር ብቻ ነው። ግራ የተጋቡት ቤተሰቦቼ ምን እንደሆንኩኝ ተራ በተራ በጥያቄ አጣደፉኝ። ምን ብዬ ልንገራቸው? ይህንን ሁሉም ጉዴን ብነግራቸው ይከፉብኝ ይሆን ይሳቀቁብኝ ይሆን ብዬ ሳስብ ሳላውቀው የዓይኖቼ እንባ በጉንጮቼ ፈሱ ጀመር። ከላይ ለእናንተም እንደነገርኳችሁ አንድ በአንድ ነገርኳቸው። እማዬ በጉልበቷ ተንበርክካ ስቅስቅ ብላ አለቀሰች። እቅፍ አደረገችኝ። እጆቿም ወደ ላይ አንስታ ዱዓም አደረገችልኝ። አባዬም በበኩሉ በትካዜ ተዋጠ። የማናቸውም ጥፋት አይደለም። ማናቸውንም የሚያስተክዝ ማናቸውንም የሚያስከፋ አይደለም። ጥፋቱ ሁሉ የራሴ ነው። ዛሬ የኔ ኩዮች በትዳራቸው ተደስተው በትዳራቸው ኮርተው የልጆች እናት ሆነው ይኖራሉ። እኔማ አግቢ ስባል አሻፈረኝ ብዬ ውበቴ ረግፎ የፊት ወዜ ጠፍቶ ፊቴ ገርጥቶ ሰውነቴ ተሸብሽቦ በብቸኝነት እየተንከራተትኩ ነው። የኔ ሳይንስ ቤተሰቦቼን እያንከራተትኩ ነው። ስለ ሁሉም ነገር ግን አልሐምዱሊላህ። መቼም እድሜ ቆሞ አይጠብቅም። እድሜ እንደ ጧት ፀሐይ ናት። ሳጠፋብን እንሙቃት። አላህ ሆይ ትዳር ለሌላቸው ወንድሞቼን አንተ ሰበብ ሆናቸውና ወፍቃቸው። እኔንም ሐላሌን ወፍቀኝ።